አዲስ የቴሌግራም አካውንት ስትከፍቱ ልክ እንደዚህ ኮድ ለመላክ ክፍያ እየጠየቃችሁ የተቸገራችሁ ሰዎች አሁን በማሳያችሁ አፕሊኬሽን እና መንገድ በቀላሉ እንዴት መክፈት እንደምትችሉ አሳያችኋለሁ። ቪዲዮን ከመጀመራችሁ በፊት ግን ላይክ እና ሰብስክራይብ ያደርጋችሁ ጀምሩት። በመጀመሪያ የምታደርጉት ዲስክሪፕሽን ላይ ያስቀመጥኩላችሁ ሊንክ ነክታችሁ ወይንም ደግሞ ቴሌግራም ላይ @samityp ብላችሁ ሰርች ታደርጋላችሁ። ከዛም ወደዚህ ቻናል ከገባችሁ በኋላ ሰርች ማድረጊያዋን ተነኩና ማይቲጂ ብላችሁ ሰርች ታደርጉ ይህንን አፕሊኬሽን ታገኙታላችሁ። ዳውንሎድ ታደርጉትና ተከፍታላችሁ ማለት ነው። አፕሊኬሽኑን ከከፈታችሁት በኋላ ልክ እንደዚህ ስታርት ሜሴጅ የሚል ይመጣል። እሱን እንዴት እናካላችሁ። ከዛም እዚህ ጋር ስልክ ቁጥራችሁን እንድታስገቡ ይጠይቃችኋል። ስልክ ቁጥራችሁን ከማስገባታችሁ በፊት ግን አንድ ማድረግ ያለባችሁ ነገር አለ። ከላይ ይችን አይከን አንድ ጊዜ ተናኳትና ልክ እንደዚህ ፕሮክሲ የሚል አማራጭ ይመጣላችኋል። እዚህ ላይ ፕሮክሲ የሚለውን ማስገባታችሁ የሚጠቅማችሁ የእናንተን ሎኬሽን ወይም ደግሞ ኢትዮጵያ ካላችሁ ወደ ውጭ ሀገር እንድታደርጉትና የኤስኤምኤስ ፊውን በነፃ እንድትጠቀሙ ያደርጋችኋል ማለት ነው። ስለዚህ ይህንን ለማግኘት ወደ ክሮም ትገባላችሁ። ከዛም ክሮም ከገባችሁ በኋላ ሰርች ማድረጊያው ላይ ቴሌግራም ላይት ብላችሁ ሰርች ስታደርጉ እንደዚህ አይነት ዌብሳይት ያመጣላችኋል። ወደ ዌብሳይቱ ከገባችሁ በኋላ ልክ እንደዚህ የተለያዩ ሀገራት ፕሮክሲዎችን ያመጣላችኋል። ከዛም እናንተ የምትፈልጉትን ሀገር ከመረጣችሁ በኋላ እዚህ ጋር ኮኔክት የሚል አለ። ኮኔክት የሚለውን ትነካላችሁ። ከዛም ኦኬ ትሉትና እዚህ ላይ የተለያዩ አፕሊኬሽኖችን ሲያስመርጣችሁ ቴሌግራም ኤክስ የሚለውን ትመርጡና ጀስት ዋንስ ትሉታላችሁ ማለት ነው። ከዛም ወደዚህ ሲያመጣችሁ እዚህ ጋር ኢኔብል የሚላለ እሱን አንዴ ትነኩታላችሁ። ከዛም እዚህ ጋር ይሄንን አንድ ጊዜ ትነኩትና እንደዚህ ኮኔክት እስከሚያደርግ ተጠብቁታላችሁ። ልክ እንደዚህ ኮኔክት ካደረገላችሁ በኋላ ባክ ብላችሁ ትመለሱና እዚህ ጋር ስልክ ቁጥራችሁን ታስገባላችሁ። ከዛም ኔክስት ትላላችሁ። በመቀጠል እዚህ ጋር እንደምትመለከቱት ኢሜል አካውንት እንድታስገቡ ይጠይቃችኋል። ቴሌግራም አካውንት የከፈታችሁበት ኢሜል ካለ እሱ ማስገባት ትችላላችሁ። ከሌለ ደግሞ አዲስ ኢሜል ታስገቡና ይችን ሴንድ የምትለውን አንድ ጊዜ ትነካላችሁ። ከዛም በኢሜል አካውንታችሁ ኮድ ይልክላችኋል። ኢሜል አካውንታችሁ ላይ ከገባችሁ በኋላ ይህንን ኮድ ኮፒ ታደርጉትና ተመልሳችሁ መታችሁ እዚህ ጋር ፔስት ታደርጉታላችሁ ማለት ነው። ይህንን ፔስት ካደረጋችሁ በኋላ ኔክስት ትላላችሁ። ከዛም በስልክ ቁጥራችሁ አማካኝነት ስልክ ይደውልላችኋል። ስልኩን ታነሱትና የሚነግራችሁን ኮድ በቃላችሁ ትይዛላችሁ ወይም ደግሞ በስክሪፕት ጽፋችሁ ከያዛችሁ በኋላ እዚህ ጋር የነገራችሁን ኮድ ካስገባችሁለት በቀጥታ ልክ እንደዚህ የቴሌግራም አካውንታችሁን ሎጊን ማድረግ ትችላላችሁ ማለት ነው። በዚህ መንገድ በጣም በቀላሉ በዚህ መልኩ ማስተካከል ትችላላችሁ። ኮሜንት ላይ ደግሞ እየሰራላችሁ ሰርቶልናል ብላችሁ ኮሜንት ማድረጋችሁ እንዳትረሱ። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ ይመቻችሁ።